የነው ደረጀ ጌታቸው 1983 ሉተራን ሚሽን ተማሪ። እንግዲህ ከብዙ አመታት በኋላ ራሴን እዚህ ግሩፕ ውስጥ በማግኘቴ ደስታዬ ወሰን የለውም። እያደረጋችሁ ላደረጋችሁም ለዚህ ግሩፕ መሳካት እግዚአብሔር ብድራችሁን ይክፈላችሁ። እኛም እንግዲህ እግዚአብሔር ፈቀደው የቻልነውን ማድረግ የምንችለው ነገር ለማድረግ ተነስተናል። ሌላው መናገር የምችለው ሉተራኖች ልዩ ናችሁ፣ ልዩ ነን። አምላኬ ያደረገውን ነገር ሁሉ ባወራው ከቁጥር ሁሉ በዛ ታምራቱ ብዙ ነው። ባወራው ከፍ ብሎ አይቼ እንደ ሊባኖስ ዛፍ ለምልሞ ፈርቼ ተመልሼ ከቦታው ፈለግኩት። ናይስ ቱ ሚት ዩ ፀሐይ ነሽ ስማይላል እንዴ ያዩሽ እኮ ሰላም ባያቸው። ፀሐይ ግባቸው አዲስ አበባ ነው ያለችው። ጃሚን ጊዜ ቤቴ አግኝቷት ነበር እና እስግሬት በኋላ እንግዲህ በደንብ ታዋራችሁ ሰላም እዛ ጋር እንድትቆም ይገባል ናሽንም እሺ በቃ ማስታወሻ ነው ላንተ። የሚያውበት መንገድ እና እውነት የሰው ቀናነት፣ መረዳዳት፣ ስለ ስርዓት መተባበር ላይ ጥርጥር የለኝም። ግን ሪስፖንሲቢሊቲ ሁላችን እኔ አሁን አንድ የለመድኩት ነገር ብቻዬን ማውራት አሁን እናንተ ብትሄዱ ይህን ነገር ከዛ ጋር አይቼ ብቻዬን ለኔክስት ታይም አሻሽዬ ላወራው ይችላል። ለብቻ ግሩፕ ያስተማሪ ለምን ብዙ ጊዜ ለደረጃ አሁን 87 ቻና ተማሪ ሲገባ 77 78 ዌልካም በሏቸው ይሄውና ግሩፕ ሊንክ ምናምን አንድ ሰው ሁለት ሰው ነው የሚመጣው።
ስራ አይደለም እንድትጨነቁ አይደለም። በዚህ ካልቀጠልን ማተር ኦፍ ታይም ነው ይዳከማል ይፋዘዛል። ዋናው ነገር ምንድነው ለኛ ይሄ አብረን ያደረግነው። ሰላም እንዴት ናችሁ? የሉትራን ሚሽን ተማሪዎች፣ መምህራን፣ የቤተ ክርስቲያን አባላት እኔ ዳዊት ተረፈ ላቀው ነኝ። ክላስ ኦፍ 1978 1978 በኢትዮጵያ ነው የጨረስኩት። አሁን ጊዮን ያለነው ሪዩኒየን እያደረግን ነው። ኦልሞስት እንግዲህ 78 ማለት ከ40 ዓመት በኋላ ነው እና አሁን ዋናው የተሰበሰብንበት ነገር የድሮ የሉተራን ሚሽን ተማሪዎችን አሰባስበን ለትምህርት ቤቱ ለውጥ ለማምጣት ትምህርት ቤቱን ለማሳደስ እንደ ኮምፒውተር አይነት ፋሲሊቲ ምናምን ለማስገባት እንቅስቃሴ ከጀመርን ቆይተናል። መጀመሪያ 1978 ክላስ ነበረ እዚሁ ጊዮን ተገናኝተን ሪዩኒየን ያረግነው። ከዛ በኋላ ደግሞ ምንድነው የሆነው 1978 ሬጉላርሊ እንገናኛለን። ትልቅ ግሩፕ ደግሞ ከፍተን የሉተራን ሚሽን ተማሪዎችን ከያሉበት ከያለሙ እያሰባሰብን አሁን ቁጥራችን ወደ 154 ደርሷል። ሉትራን ሚሽን ስቱደንትስ ግሩፕ የሚላለን። ስለዚህ አሁን እዚህ ጋር እያደረግን ያለነው ሲምፕሊ ከየክላሱ ተገናኝተን እየተነጋገርን ነው። ማለት ያው ሰዎች ያው ሞር አሁን ወደ ሶሻሉ ነው ያለነው፣ ግን በኋላ ላይ ደግሞ ቁጭ ብለን ያለንን አላማ ያለንን ነገር ግሩፕ ውስጥም እንነጋገራለን። አሁንም እንነጋገራለን። ዋናው ነገር ፍቅሩ ነው፣ መስማማቱ ነው። 30 ኮምፒውተር መጀመሪያው ነው። ሌላ የምነግራችሁ ነገር ደግሞ ትኩረታችን ክላስሩሞቹን ማደስ፣ ሽንት ቤቱን ማደስ እና ዴስኮቹን ማደስ የመሳሰሉት ነው እና ያንን ደግሞ እኔ ዳዊት ተረፈ ነገ ከትምህርት ቤቱ ጋር ዲስከሽን እናረግና ለግሩፑ ነግራቸዋለሁ። ቸርቹን በተመለከተ ቸርቹ ውሃ ያፈሳል፣ እድሳት አልተደረገለትም ለረጅም ጊዜ እና ኢንጂነር ደረጀ ዋለልኝ የቸርች ሜምበር ነው ፎር አ ቬሪ ሎንግ ታይም። ለማታውቁት ደግሞ የቲቸር ምንትዋብ የልጅ ባለቤት ነው። የቲቸር ምንትዋብ ባለቤት ደግሞ ጋሽ ተሰማ ናቸው እና እሱ ዲዛይኑን አውጥቶ ምን ብሎ በጣም በጥሩ ይዞታል ቴክኒካሊ እና በቸርቹ መንገድም ደግሞ ገንዘብ እያሰባሰቡ አይ ቲንክ ፕሮባብሊ አባት ወደ ሚሊየን ብር ደርሰዋል። በጣም ጥሩ ነው። ያንንም በጣም እናበረታታለን። ምክንያቱም ያንተ ስራ የኔ ስራ የሚል ነገር የለም። ትምህርት ቤቱም እንዴት አድርጎ ገቢውን አስተካክሎ በጥሩ መንገድ የመምህራን ደሞዝም ይሁን ምንም የተለያየ ፋሲሊቲ የሚያሟላበትንና እኛም ደግሞ የጀመርነው ነገር አው በጥሩ መንገድ እንዲሄድ ነው። ስለዚህ ሲምፕሊ አሁን 1978 ክላስ ነው እዚህ ጋር ያሉት። መጀመሪያ ከዚህ ጋር የሚገኘው ዮሐንስ ዘለቀ ይባላል። ዮሐንስ ዘለቀ የእስክንድር ዘለቀ የሳምሶን ዘለቀ ነፍሱን ይማር፣ አሁን በቅርብ ጊዜ ነው ህይወቱ ያለፈው ካናዳ። ትግስት ዘለቀ እህትን ወንድም ነው። ዮሐንስ what do you think of ይሄን ነገር? በጣም አሪፍ ነው። ሁሉ ነገር አሪፍ ነው። ደስ ይላል። ኦኬ that's fine። ዮሐንስ ድሮም ብዙ አያወራም አክቹአሊ ካበሳጫችሁት በርግጫ ብቻ ነው። እግዚአብሔር ይባርካችሁ ባያላችሁበት። ኤርሚያስ ደጉ 78 በጣም ደስ ቆንጆ ቀን ነው። ሁላችሁም ብትገኙ ደስ ይላል። አብደላ ሰይድ 78 በጣም ደስ ይላል። ደስ የሚል ቀን ነው። ጥሩ ቀን እያሳለፍን ነው። እስራኤል በየነ 76 እሺ፣ መጀመሪያ በጣም ማመስገን ያለብን ዳዊት ተረፈን ነው። እንደዚህ እንድንሰባሰብ ያደረገን እሱ ነው። አሁንም ይህን እድል ተጠቅመን ሁላችንም ተሰብስበን የድሮ ቤተሰብን የሚሽን ቤተሰብ የትም አይገኝም። አብሮ መማር ማለት የኛ ጊዜ ከቤተሰብ በላይ ነው። ስለዚህ አሁንም ይሄንን የምትከታተሉ ፌስቡክ አለ፣ ዋትስአፕ አለና በዛ በይበልጥ ተደራጅተን ደግሞ ጥሩ ነገር ለማድረግ የተሻለ ነገር ለትምህርት ቤቱ ለማድረግ ቴንክ ዩ እስራኤል 1978 ማይ ክላስሜት ፀሐይ ግርማ ሲሆን ሰላም ባያቸው። እሺ እንዴት ናችሁ? ሰላም ናችሁ? እንግዲህ ከረጅም ጊዜ በኋላ ነው የመጣሁት። በተረፈ ደግሞ ዳዊትን በጣም ነው የማመሰግነው። ዳዊት ነው ፈልጎ ያገኘኝ። ከእንግዲህ ግን ያው አልጠፋም፣ እንገናኛለን። ቴንክ ዩ ቬሪ ማች። ከእንግዲህ አልጠፋም ኢዝ ዘ ኪ። ደምሳቸው ደምስ ማይ ክላስሜት 78 እንዴት ናችሁ? ደምሳቸው መኮንን በጣም ደስ ብሎኛል። በጣም አሪፍ ጊዜ እያሳለፍን ነው እና ዳዊት ደግሞ ላደረከው ነገር ምንም ቃላት የለኝም። በጣም ትልቅ ነገር ነው ያደረከው። በዚሁ እንቀጥላለን። ቴንክ ዩ ደምስ። ዴቭ በየነ ክላስሜቴ ነው። ዳዊት በየነ በጣም ደስ የሚል ፕሮግራም ላይ ያለ ነው። ዳዊትን ከዚህ በላይም ደግሞ ለማበረታታትና ካጠገቡ ለመቆም ዝግጁ ነን። አመሰግናለሁ። ኦኬ ዴቭ
ገሊላ ማይ ክላስሜት 78 እሺ ገሊላ ከበደ ደስ ብሎኛል በመገናኘታችን። ብዙ ልጆች ያልጠበቅኳቸው ልጆች ሁሉ አግኝቻለሁ። ኢቭን የሉተር ያልመሰሉ ልጆች አግኝቻለሁ። ደስ ብሎኛል። አመሰግናለሁ። ራሄል ኃይሉ 1978 እሺ ራሄል ኃይሉ እባላለሁ 1978 እና ዛሬ በእንደዚህ አይነት ፕሮግራም ላይ በመገናኘታችን በጣም ደስተኛ ነን። ሁላችሁም እንግዲህ ወደፊት አብረን እንቀጥል። ታንክ ዩ ራሄል። ታንክ ዩ ሁላችሁንም። ዳኛቸው ዳኜ የቲቸር ፋሲል ወንድም ነው። ይንገራችሁ ስለራሱ። አንተ ብሪፍ ዲቴል ስጣቸው ማንነት። እሺ ሁላችሁንም የከበረ ሰላምታ እናቀርብላችኋለን። ስለዚህ ፕሮግራም ደስ ብሎናል። ዴቮ በጣም እየተጋ እያሰባሰበን ነው። ስለሱ በጣም እግዚአብሔር እናመሰግናለን። እዚህ የምታዩት ሁሉ ሉትራን ትምህርት ቤት የተማረ የደከመ በቃ ግቢው የነሱ ነው ማለት ይቻላል እና በተለይ እዚህ ያሉ ዛጋ በጣም ግቢውን የሚወዱ ናቸው። እኔ ደግሞ የነሱ አካል በመሆኔ እዚህም ደግሞ ዘመን ደግሞ ምዕራፍ አንዱ አካል በመሆኔ ደስ ይለኛል። ያለሁት እዛው ሉትራን ትምህርት ቤት ውስጥ ነው የምኖረው። እዛው ባይብልን አስተምራለሁ ተማሪዎች 7ኛ 8ኛ ዘሆል ደግሞ ተማሪዎችን የገና ፕሮግራም ልዩ ልዩ ፕሮግራም ላይ ዝማሬ ያዘጋጃለሁ። ወንድሜም እዚሁ አስተማሪ ነበር። እኔ ደግሞ የሱን ፈለግ ተከትዬ ያዋለሁኝ። እንግዲህ በስራ ላይ ነኝ። እግዚአብሔር ይባርካችሁ። ኦኬ ያው ልጅ ገመው የቲቸር ፋሲል ታናሽ ወንድም ነው እሱ። ያ እኔ መስፍን ብርሃኑ እባላለሁ የ87 ባች ተመራቂ ነኝ። ከሁሉ በፊት ዳዊትን በጣም ማመስገን እፈልጋለሁ እንድንሰባሰብ ስላደረገን። ወደፊትም ብዙ ነገር አብረን እንሰራለን ብዬ አስባለሁ እና ስለተገናኘን በጣም ደስ ብሎኛል። ዴቭ በድጋሚ በጣም እናመሰግናለን። ኦኬ ባለቤትም ብትሆኛ ወሪ እንግዳም ዌልካም ነው። ያው እሱን ወክለሽ መጀመሪያ እዚህ ፕሮግራም ላይ መገኘት በጣም ደስ ብሎኛል። እኔ ሚስት ነኝ የወሰን 87 ነው። የ87 ባች ተማሪ ነው። እኔ እሱ ባለቤት ነኝ። እዚህ ግሩፕ ላይ በመገኘቴ በጣም ደስ ብሎኛል። እነሱ ደግሞ የራሳቸው ማህበር አላቸው። ጆይን ስላደረጉ በጣም ደስ ብሎኛል። ኦኬ ልጆቻችሁ የት ነው የሚማሩት? ስኩል ኦፍ ቱሞሮ 4 ልጆች አሉ። ስኩል ኦፍ ቱሞሮ ቤታችን ይርቃል ከሉተራንና ለኔ ግን ኢቭ ክርስማስ ይወስዳቸዋል። ሉተራን እሺ እሷ የወሰን ባለቤት ነች። ጥያቄ ጠይቄ ነበረ። የወሰን ባለቤት ነች። ጥያቄ ነበረ ጠይቄ ነበር። ስንት ልጆች አሏችሁ? 4 ልጆች አሏቸው። ሁሉም ስኩል ኦፍ ቱሞሮ ነው የሚማሩት። ስኩል ኦፍ ቱሞሮ ነው የሚማሩት ብለዋል። የክሪስማስ ኢቭ ሉተራን ይሄዳሉ። ስለዚህ አሁን ሉተራን የሚማር ልጅ ስለሌላቸው ሌላ ወልደው ሉተራን ለማስገማት ፕሮሚስ አድርገዋል። 5ኛ ልጅ ለኔክስት ይር ያ ኦኬ ካሊድ ሽቶታ ነው። እሺ ካሊድ መሐመድ እባላለሁ የ87 ባች ነኝ። የማህበራችንም ሊቀመንበር ነኝ። በዚህ አጋጣሚ ያው ይህን ፕሮግራም ዴቭ ስላገናኘ በጣም እናመሰግናለን። ያው በየቀኑ ያገናኘን ነው። አመሰግናለሁ። አመሰግናለሁ ዴቭ፣ በጣም እናመሰግናለን። አንድ በጣም ደስ ያለኝ ትምህርት ቤቱ ካስተማረን ታላቅነትን ታላቅ ሆነው ያስተማረንን ሰብሳቢነትን ኃላፊነትን ተወጥቶ በመሰብሰብ ሂደት ውስጥ ትልቁን ድርሻ እሱ እንደ ታላቅ ስለሰበሰበን በጣም ደስ ብሎኛል። በትምህርት ቤት ኮርቻለሁኝ። እውነት ነው 4 ልጆች አሉ። 4 ልጆች ለትምህርት ቤቱ ባናስተምር ደስ ይለናል። ግን አሁን ትምህርት ቤቱ ላይ ያለውን ነገር በጋራ ነገሮችን ፈተን እንደዚህ አይነት ነገሮችን በጋራ ለመስራት የኛም የ1987 ተማሪዎች ማህበር አለን። በሱ ማህበር ላይ ተመስርተን በጋራ አብረን ለመስራት አስፈላጊውን ነገር እናደርጋለን። ዴቭ እናመሰግናለን። አመሰግናለሁ። ይገረሙ እባላለሁ። የ87 ባች ነኝ። ጓደኞቼ ናቸው፣ እኩዮቼ ናቸው። ዛሬ ያየሁት ነገር ዴቭ ባረገው ነገር በጣም ደስ ይላል። ከኛ የሚበልጡ ከኛ ባች በፊት የነበሩ ትልልቅ ሰዎች ከኛ ጓደኞች አግኝተናል። ከኋላም ያሉት ጓደኞቻችን ናቸው። በጣም ደስ የሚል ነገር አይተናል። ዴቭ በጣም ነው የምናመሰግነው። ተባረክ። ታንክ ዩ ሁላችሁንም። ቆይ እንጨርስ። እቺን ጨርሰን ይኸውልህ እቺን ጨርሰና እቺን ጨርስ። እሺ
እዚህ ጋር ኤልያስ ደጉ 1984 እሺ አመሰግናለሁ። የኢሳያስ ደጉ 1978 ታናሽ ወንድም ሌላ 5 ናቸው ሉተራን ሄዱት ከሰርኪ ጋር 6 ነው። ሰርካለም ደጉ 76 ነች። 76 እኛ ያው 1984 ያው እንግዲህ መሰባሰባችን ደስ ብሎናል። የሚቀጥል ይሁን። ሌሎችም የጎደሉ አሉ። እንግዲህ አንድ ላይ ጨምረን ለኔክስት በደንብ ሰፋ ብለን ደግሞ እንገናኛለን ማለት ነው። ስለዚህ ቴንክ ዩ በጣም እሺ ቴንክ ዩ። እኔ 1984 ቴዎድሮስ እሸቱ እባላለሁ። ያበበ ያው ወንድም ነኝ። ያው ተሰባስበናል፣ ደስ ብሎናል። ዳዊት ነው የሰበሰበን። እንደዚህ እንደሰበሰበን እንግዲህ ይቀጥላል። ሌሎችም ተሰባስበን እናመሰግናለን። ቴዎድሮስ እሸቱ ያው በእኛ ጊዜ ያላችሁት የጋሽ እሸቱ ልጅ ነው። የአበበ እሸቱ ታናሽ ወንድም ነው። 1984 ነው። አበበ የለም ዛሬ አንፎርቹኔትሊ አይ ቲንክ ዱባይ ነው መሰለኝ። ያ አዜብ 1984 አዜብ ማሞ እባላለሁ። የ1984 ባች ነኝ። በጣም ደስ ብሎናል። በስንት አመት ከ30 ምናምን አመት በኋላ ነው ያገኘኋቸው። በጣም ደስ ብሎኛል። ተባረኩ። እናመሰግናለን ለቃለ መጠይቁ። ያው የንግግር ችሎታ ትንሽ ይጎላል። ለማንኛውም የአቅሜን ያህል ሞክር። በጣም ደስ ብሎኛል። ጌቱ ጌዘሩን ሳየው ታላላቆቻችንም ታናናሾቻችንም በዚህ ደረጃ እናገኛቸዋለን ብለን ማንጠብቃቸውን ተማሪዎች በሙሉ አግኝተናል። ዴቭ በጣም እናመሰግናለን። እሺ ቴዎድሮስ አመልማል 1978 ወንድም ካለው አላልፍምና እሱ ቴዲ ማለት የቀለሙ ሀመልማል የሚስጥር ሀመልማል የታናሽ ታናሽ ነው። ስዩም አለ 1982 ቴዲ 1984 ነው። ትንሽ ልጅ ነበር ድሮ። ያው እንግዲህ ሌትስ ጎ በመገናኘታችን ደስ ብሎኛል። በዚሁ ይቀጥል። እሺ እኔ ያዕቆብ ሀጎስ እባላለሁ። የይስሐቅ ሀጎስና የሚካኤል ሀጎስ ወንድም ነኝ። የ1984 87 ስላገኘኋቸው ሁሉንም የድሮ ጓደኞቼን ስላገኘሁ በጣም ደስ ብሎኛል። በዚህ ይቀጥል። እግዚአብሔር ይባርክ ወንድሜ ላረከው። ታንክ ዩ። እዚህ ጋር ሰናይት አስመላሽ 1982 she's from Germany። ደስ ያለሽ? ኦኬ ወይ ስለተሰበሰብን ደስ ብሎኛል። ስለ ግብዣችሁ እናመሰግናለን። እሺ ሌላ ጊዜ ደግሞ ሌሎችንም ጋብዘን እንድንገናኝ እንግዲህ አበረታታን። አመሰግናለሁ። ታንክ ዩ። በይ ባዩ 1992 በጣም ደስ ብሎኛል። ብዙ ሚሞሪ አውጥቶልኛል። እንግዲህ ይደገም ይሄ ነገር። ይሄንን በጣም እመኛለሁ። ጥሩ ጊዜ ነው ያለን። ከሁሉም ሰው ይደገም ብሎ ያለው እሱ ነው ማለት ሌሎቹ ሳይፈልጉ ቀርተው ሳይሆን ፖይንቱን ኪ ያደረገው በይ ባዩ ነው። ስለዚህ the next reunion ዋና የሉተራን ሚሽን ግቢ ውስጥ የሚሆን ውጪ በይ ባዩ ተብሎ ይሰየማል። ያ in your name agree በይ አበበ ባዩ በቃ በይ አበበ ባዩ reunion 1 አመት ማክሲመም ያ እሱ ስላነሳው ኦኬ thank you very much። በቃ ጨርሰናል ማለት እዚህ እንቆያለን። ሰዓቱ ስንት ሰዓት ነው? 11 ሰዓት ከ10 ነው። እስካሁን ጥሎን የሄደ ሰው የለም። ገና የቻልነውን ያህል እንቆያለን። በዚሁም ይሄን አዲሱን ግሩፕ ፎርም አድርገን ብዙ ነገር እንነጋገራለን። ቤቢ ኪዳኔ ትንሿ የቲቸር ኪዳኔ ልጅ የመጨረሻዋ ማለት ነው እዚህ ነበረች ከባለቤቷ ከልጇ ጋር። ያው ህፃን ልጅ ይዘው ስለነበረ ነው አይደል ሄዱት እና we thank you very much በጣም እናመሰግናለን። yes ኦኬ ቆይ እስቲ አንድ ነገር እያሉ ነው። ኦኬ ሶ ሌትስ ሪኮርድ ኢት። ይሄኛው ዴቭ በጣም እያስተባበረ እየሰበሰበ ያለ ወንድማችን ነውና በጣም ከአእምሯችን በላይ ነው እያደረገ ያለው ነገር። ምናልባት ሌሎችም ይሰማሉ ብዬ አስባለሁ። ድምፄ እንደሚሰማ እርግጠኛ ነኝ። ይሄ ዛሬ የተሰባሰብንበት ጉዳይ ዋናው መነሻው ዴቭ ነውና በጣም የሚገርም ስብዕና የሚገርም ብቃት ውስጡ እግዚአብሔር እንግዲህ አስቀምጧል። እያየን ነው።
በዚህ ዘመን 2-3 ሰው እንኳን መሰብሰብ ከባድ ነው፣ ግን ሁላችንም እንዲህ መሰብሰቡ በጣም የሚደነቅ ነው። እንደው ባካ ክላፕ ብናደርግለት አንዴ። አዎ በጣም ቴንክ ዩ። እግዚአብሔር በጣም የረዳው ሰው ነው ዴቭ። እና ይሄኛው ባች እዛ ጋር የምታዩት የ87 ባች ነው ይሄኛው። እኔ 89 ነኝ። ከኔ እነሱ 2 ከፍ ይላሉ። በጣም ለኔ አርአያ የነበረ ባች ነው። በጣም እንቀራረብ ነበር። ዛሬ ይሄ ባች ለዴቭ ድንገት ነው። በጣም ትልቅ ነገር አይደለም ስጦታው፣ ግን ትንሽ እንደው በቃ የፍቅራችንን እናሳይ በሚል ስጦታ ይዘዋል። እና ሊቀመንበሩ የዚህ ባች ሊቀመንበር መጥቶ ካሊድ ይባላል። ካሊ ይሄንን ስጦታ ያበረክታል። በጭብጨባ እንቀበላለን። ቤቴ ልሰቅለው ፕሮሚስ አደርጋለሁ እና በየአመቱ አሳያችኋለሁ። It's a very nice gift. ኦኬ አሁን ዋናው ነገር እዚህ ጋር ኦኬ ይሄ ነገር ዋናው ነገር እውነቴን ነው። እኔ ፕሮሞት ስለማድረግ አይደለም፣ ግን አንድ አድሚት የማደርገው ነገር አለ። ሁላችሁም ይቺን ቃል ይዛችሁ እንድንንቀሳቀስ ብዙ ጥረት አድርጌያለሁ። ኦብቪየስሊ ያረኩት ነገር ግን ምንድነው ሆቢ ነው ያረኩት። ይሄንን ሰው የተለያየ ሆቢ ያለው በተለያየ ነገር ጊዜ ያጠፋል። ደጋግሜ ግሩፕ ውስጥ ነው የማረገው። እኔ የሚገርማችሁ ጠዋት ተነስቼ ይሄንን ነው የምከፍተው መጀመሪያ ስራ ከመሄዴ በፊት። ዩኬ ነው ያለሁት for the last 33 years እና ትርፍ ጊዜ ሳገኝ እዚህ ውስጥ ነው የምገባው። ሆቢ ነው for the rest of my life እና በዚህ በሆቢ አርጌ ሰዎች ሶሻሊ እንዲሰባሰቡ አርገን ትምህርት ቤቱን እየገነባን ነው። ሶ 30 ኮምፒውተር አስገብተናል። ሞር ኮምፒውተር ዲማንድ ይኖራል። ቶይሌት ፋሲሊቲውን እናስተካክላለን። ክላስሩሞቹን አንድ ሳምፕል እንጨርሳለን። and ትምህርት ቤቱም የሚሰራቸው ስራዎች አሉ። መንዴ ሄጄ ከነሱ ጋር ዲስከስ አረጋለሁ። ሶ ትምህርት ቤቱ የሚሰራውን ታስክ ለይቶ እኛ ደግሞ እንደ ድሮ ተማሪዎች የምንሰራውን ታስክ ለይተን በቸርቹ በኩልም ትልቅ ኒውስ አለ። አሁን ሪሰንትሊ ከዚህ በፊት ሞክረው ፌል ያረጉት ነገር ነበረ። ፈንድ አጥሯቸው ቸርቹን ለማደስ ውሃ ምናምን ያፈሳል ለማደስና ቸርቹ አካባቢ ደግሞ የምትሆን ትንሽ ሽንት ቤት ለማሰራት ፈንድ እያሰባሰቡ ነው። ኮምፕሊትሊ ኢንዲፔንደንት በአማርኛ የራሳቸውን የቻሉ ናቸው እና እነሱ አሁን ወደ ሚሊዮን ብር ገደማ ሰብስበዋል። ሶ አንድ የምናገረው ነገር ምንድን ነው? ሁልጊዜ ደጋግሜ የምናገረው የሁላችንም ኃላፊነት ነው። ገንዘብ ብቻ አይደለም። ግሩፕ ውስጥ ራሱ ሄሎ ማለት ታምስ አፕ ማድረግ ይሄን ማሳየት ያንን ማሳየት ራሱ ሰው እንዳይረሳሳ ማድረግ ነው። ትልቁ ስህተት የሚሆነው እኛ በባህል እኛ ላይ ያየሁት ነገር አይቶ ማለፍ ጥሩ ነው። ከብዙ ነገር እንደ ህዝብ ያድነናል። ግን ጥሩ ነገር አይቶ ማለፍ ጥሩ አይደለም። አሁን ብዙ ጊዜ ኖቲስ ካረጋችሁ ብዙ ጊዜ ማውራው ምለጥፈው ምጽፈው እኔ ነኝ። ኦኬ ኢስ ኦኬ ተፈጥሮዬ ነው። ከድሮም ከልጅነቴ ማብረኝ የተማሩት ያውቃሉ። ግን ሌሎቻችሁም አንዳንድ ነገር ቁጭ አርጉ፣ አትረሳሱ። አንዳንዴ አሁን ሰዎች በፕራይቬት መተው ፓብሊክ መባል የሚችል ነገር ሲሉኝ አይደብረኝም፣ ግን እዛ ላይ ቢሉት ሌላ ቶፒክ ይፈጥራል። ጥንቃቄያችን የታወቀ ነው። 2 አመት ከምናምን ስንሰባሰብ እዚህ ትልቁ ግሩፕ ላይ አንድ ኢሹ ተፈጥሮ አያውቅም። ሲንግል ኢሹ ይሄ ናሽናሊ እንደ ህዝብ ሌላው የሚማርበት ነገር ነው። ለምን? በፍቅር ስላደግን፣ ለምን? በጥሩ ስነ ምግባር ስላደግን፣ ስለምንሰማማ፣ ስለምንከባበር። ይሄ ይቀጥላል፣ አይቆምም። ባውንደሪ የለንም። ዘር፣ ጎሳ ምናምን አናቅም። የሃይማኖት ልዩነት አናቅም። እነ ረመዳን፣ እነ ካሊድ፣ እነ አብደላ ሰይድ የተማሩበት ትምህርት ቤት ነው። የሚወዱት ኮሚኒቲ ነው። ከኛ ጋር ናቸው። እኛም የነሱን ሃይማኖት በተመለከተ ነገር ጥሩ ነገር የምናረግበት ፖይንት ይኖራል። ተከባብረን ተዋደን። ስለዚህ ለመጨረሻ የምለው ነገር ምንድነው? ሁላችንም ፓርቲሲፔት እናርግ። አንዳንድ ጊዜ እኔ ከፐርሰናሊቲ የምወጣበት ጊዜ አለ። አንዳንድ ነገር ላይ ደጋግሜ መናገር ሲኖርብኝ ኖርማሊ አልወድም፣ ግን አይዱ ሁላችንም ኃላፊነት እንውሰድ። ሌትስ ጎ ፎርወርድ። ታንክ ዩ ቬሪ ማች። እንኳን ለዚህ ቀን አደረሳችሁ እያልኩኝ እኔም በ87 ዓመተ ምህረት ባች ምክንያት ያው ዳዊት የሰጠን ነገር ያው የ3 ቀን ጊዜ ነበር የሰጠን ነገር፣ ግን በቻልነው አቅም ለመሰባሰብና ብዙ ተማሪም ያለው እኛ ጋር ስለሆነ በደንብ አድርገን እሱን ነገር ሪአሬንጅ ለማድረግ ጥረት አድርገናል። በዚህ የተነሳ የዛሬውን ፕሮግራም ጥሩ ሆኖ እንዲቀጥል እንግዲህ ዳዊትም ስላደረገ በእኔም
በጓደኞቼም ስም ለማመስገን እፈልጋለሁ። ሌላ ደግሞ ምንድነው መናገር ፈልገው እንደዚህ አይነት ፕሮግራሞች ካሉ ድግሱም እንዲቀጥል በዚህ አጋጣሚ እናመሰግናለን። ድግሱም ይቀጥል ብሏል። እስቲ ይቀጥላል፣ በጭብጨባ እንቀበላለን። ኔክስት ደግሞ የ78 ባች የራሱ የዴቭ ባች ነው እና እነሱም ስጦታ አለን ብለዋል። ይሄ ነገር በእውነት ይገባዋል ዴቭ። እንደው ቆመን ሁላችንም ቆመን ብናጨበጭብ ደስ ይለኛል። ቆመን ዋው! እችኛዋ ነጯን አውልቃለትና ትሁንሽ። ዋው! ጭብጨባው ያንሳል እባካችሁ። ካባ ለብሼ እና ለሌላም ጊዜ ልመድባችሁ። ታንክ ዩ አሁን በዚህ አጋጣሚ እሷ የወሰን ባለቤት ነች። የሚሽን ተማሪ ያልሆነችው እሷ ብቻ ነች። እንዴት ታየዋለሽ ይሄን ነገር? በጣም ደስ ትላላችሁ። በርቱ፣ እኛም እናግዛለን። ታንክ ዩ ቬሪ ማች። ኦኬ እሺ፣ ወደዛ ልሂድ። አሁን ልሂድ። በ40 ዓመቷ ነው የተገኘችው። እነ ገሊላ፣ እነ ራሄል፣ እነ ዴቭ ሁሉንም አግኝቻለሁ። ይኸውላችሁ እሷ ፀሐይ ግርማ ጽዮን፣ የብር ዛፍ ግርማ ጽዮን፣ የቴድሮስ ግርማ ጽዮን፣ ሌላ ትንንሾችም አሉ። የእነሱ እህት ነች። በ40 ዓመታችን ከ8ኛ ክፍል ጀምሮ አልተገናኘንም። 78 የሚቀሩን ተማሪዎች አሉ። ፀሐይን ካገኘናት 1-2 ወር ይሆናል። ዛሬ ለመጀመሪያ ጊዜ ነው ፌስ ቱ ፌስ ያገኘችን። የሰው ልጅ አንዴ ነው የሚኖረው። ከ40 ዓመት በኋላ መገናኘት ፕሪቪሌጅ አይደለም? ፀሐይ ነው ልቀይር፣ ብዙ ጊዜ ልቀይር ሞክሬ ስላልቻልኩ ነው። እሺ ዴቮ ይገባል። ከዚህ በላይ ብናደርግ ደስታችን ነው እና ቀኑ አጠረብን እንጂ ከዚህ በላይ ብናደርግ ነው። እውነት ይሄ ሁሉ ትርጉም ያንተ ነው፣ ያንተ ድካም፣ ያንተ ውጤት ነው እና በጣም ደስ ነው፣ በጣም ደስ ነው። ይገባሃል ለማለት ፈልጋለሁ። ቴንክ ዩ ቬሪ ማች ኤርሚ። ዴቭ በጣም ደስ ብሎናል። ያደረገው ነገር እውነት በቃላት ለመግለጽ ያስቸግራል። በእውነት ግን ሁሉም ደግሞ በፍቅር በመሆኑ በጣም ብዙ ሰው በጣም የሰርግ ወቅት ነውና አሁን ወሩ በጣም ብዙ ሰው ብዙ ነገር ትቶ ነው የመጣው። ይሄ ለዴቭ ያለውን ክብርና ፍቅር ለሁሉም ያለውን በማሰብ ነው ሰው የመጣውና በጣም ደስ ብሎኛል ይህንን ሁሉም በማድረጉ። አሁንም በዚሁ እንድንቀጥል እጠይቃለሁ ማለት ነው። እነዚህ ድሮም የሚያፍሩት ኦኬ። ሌላ አንድ የሚያስቅ ቀልድ መቀረጽ ያለበት ልንገራችሁ። አንድ ጊዜ አሁን ፖለቲካ አይደለም፣ እኛ ፖለቲካ አውርተን አናውቅም። ፕራይም ሚኒስትሩ ስለ ምግብ ስለ ምናምን ሲያወሩ ሙዝ በዳቦ መብላት በጣም ጥሩ እንደመሆኑን ምናምን ተናገሩና ለንደን ሰዎች ቤት ቁጭ ብዬ እያወራን ራት ላይ ይሄ ሙዝ በዳቦ የሚባለው ነገር ልክ አይደለም ምናምን እያሉ ተንጫጩ። በኋላ ኧረ እባካችሁ ስለማታውቁት ነው፣ እንግሊዞች ክሪስፕ ቺፕስ አለ አይደለ በፕላስቲክ እሱን ዳቦ ውስጥ ይከታሉ። እንዴ በጣም አሪፍ ነገር ነው። የሚሰማኝ ጠፋ። ለምን እንደሆነ ታውቃላችሁ? እነሱ ቤት ሮብ ከሰዓት ትምህርት ሲዘጋ ሄደን ስንጫወት እናቱ እየጠሩ ሙዝ በዳቦ ይሰጡን ነበር። እና ከእውቀት የመጣ ንግግር ነው ያደረኩት። ዴቮ ኦኬ፣ ይሄን ነው። ሌላ እዛ ጋር አጠር ላድርገው፣ እዛ ጋር ከዛ ያልቃል። ኦኬ፣ እዚህ ጋር ብዙ አውርቻለሁ፣ እዚህ ጋር እናንተ አውሩ። ጆኒ ማወራም ሳሙኤል እኔ እንኳን ብዙም የምናገረው ነገር የለም። ደስ ብሎኛል ሁላችሁንም በማየቴ እና ይሄንን ነገር ይሄንን እንትን መቀጠል ነው እንግዲህ ይሄንን ጌት ቱጌዘር ለማለት ነው ባጭሩ የምፈልገው እና በጣም ደስ ብሎኛል ሁላችሁንም እዚህ ስላየኋችሁ። እግዚአብሔርም ደስ ብሎታል እርግጠኛ ነኝ። አሁን ከስቶክሆልም ነው የመጣሁት። ነገ ጠዋት ነው የምበረው እና የግድ ነው የመጣሁት ስለዛሬ እና በጣም ደስ ብሎኛል በመታየታችን። ጆኒ
ከዚሁ ነው የመጣሁት። ከሆሳዕና ልሆን ደስ ይላል። ብቻ ሁሌ ብንገናኝ ጊዜ ሞልቶልን ደስ ይላል። መስፍኔ አልችልም። አብደላ በጣም ደስ የሚል ፕሮግራም ነው ያሳለፍነው። ያው እንግዲህ በዳዊት ነው ሁላችንም ተሰባስበን ለዚህ በቃ ነው። እንደገና ደግሞ ተሰባስበን ሁሌ ለመገናኘት ያብቃል። ዳዊትን የሚባርክልን ከዚህ በላይ ይገባዋል። በጣም ደስ ብሎናል። ቢኒ 1977 1977 እንግዲህ ልወክል አንድም አልተገኘም። እኔ ብቻ ነኝ የተገኘሁት። አትቀጡም። እኔ እናንተን ወክዬ ይኸው ሁሉን ነገር ተገኝቻለሁ። መልካም 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 ቀን ይሁንላችሁ። በጣም እንወዳችኋለን። ይሄ ግሩፕ ይንቀሳቀስ፣ እናንቀላፋ፣ እንነቃቃ፣ እንገናኝ፣ እናውራ። እባካችሁ በያላችሁበት ሁላችሁም ሰላም ያርጋችሁ። እግዚአብሔር ይባርካችሁ። እስራኤል በየነ 76 እሺ፣ አሁንም ማለት የምፈልገው ለዳዊት ትልቅ ትልቅ ክብርና ምስጋና ይገባዋል። ያው ጓደኞቹም አላሳፈሩትም። ይህን የመሰለ ስጦታ አድርጓል። እኛ ደግሞ ወደፊት ከዚህ በበለጠ ተሰባስበን ሁላችንም ውጭም ያለ እዚህ ሀገርም ያለ ተሰባስበን ይህን ግሩፕ በጣም አሳድገን በሚቀጥለው ስንገናኝ በልዩ ሁኔታ ከዚህ በተጨመረ በተሻለ ሁኔታ እንደምንገናኝ እርግጠኛ ነኝ። አመሰግናለሁ። ኦኬ መጨረሻ ኦኬ ቴንክ ዩ ሁላችሁ። መጨረሻ የምለው ነገር እዛ ጋር ሰናይትና አውርተዋል። ኦኬ የሚቀጥለው አመት የሉትራን ተማሪዎች ሪዩኒየን ይኖራል። የሚቀጥለው አመት ሪዩኒየን ይደረጋል እና ሪዩኒየኑ የሚደረገው በበይ አበበ ባዩ ስም ነው። በይ አበበ ባዩ ስም ሪዩኒየን ቀኑን ኮንፈርም እናደርጋለን። ሁሉንም የሚሰበስብ ይኖራል። ያደረገውን ነገር ሁሉ ባወራ እያፈረች ነው ግዴ። ኦኬ ቴንክ ዩ ቬሪ ማች። ጨርሰናል። ከቁጥር ሁሉ በዛ ታምራቱ ብዙ ነው ባወራው አምላኬ ያደረገውን ነገር ሁሉ ባወራ ከቁጥር ሁሉ በዛ ታምራቱ ብዙ ነው ባወራው ሉተራን ሚሽን ተማሪዎች እንደምናችሁ ደህና ናችሁ ወይ? በዚህ ፍጥነት 200 መግባታችን በጣም ደስ ይላል። ዳዊትን አላህ ይጠብቅ ከክፉ ነገር፣ በአንተ ብርታት ነው ሁሉም ነገር። አሁንም ሁላችንም 200 መግባታችን ብቻ ሳይሆን ሁላችንም በአንድ እጅ ተባብረን ትምህርት ቤቱ የሚያስፈልገውን ነገር የሚረዳውን ነገር በገንዘብም ሆነ በሀሳብም በጉልበትም ሆነ በመተሳሰብ ትልቅ ደረጃ የምንደርስ ያድርገን። ኢትዮጵያ ውስጥም ያላችሁት ውጭም ያለ ነው በአንድ ላይ በጣም ነው የምናመሰግነው። ለዚህ ደረጃ ስለደረስን ተባብረን ትልቅ ደረጃ መድረስ አለብን። በጣም እናመሰግናለን። ሁላችሁንም አላህ ይጠብቃችሁ። የክፉ ኃይል በቁጣ አይኖቹ እያየኝ ጥርሱን በላዬ ላይ ሲያንገጫግጭብኝ፣ እግዚአብሔር ግን አይቶ ስቆበታል። መጥፊያው ቀን እንደደረሰ አውቋል። አምላኬ ያደረገውን ነገር ሁሉ ባወራው ከቁጥር ሁሉ በዛ ታምራቱ ብዙ ነው ባወራው ከመቅደሱ ከሰማይ ከፍታ ላይ ሆኗል፣ ወደ ምድር በታች አሽቆልቁሎ አይቷል። የእስረኞችን የጩኸት ቃል ሰምቷል፣ ከሞት አፋፍ ከፈረደበት ፈቷል። አምላኬ ያደረገውን ነገር ሁሉ ባወራው ከቁጥር ሁሉ በዛ ታምራቱ ብዙ ነው ባወራው ከሰይጣን ኃይል
ያዳናችሁ ሁሉ ከሰይፉ ለሚመጣው ትውልድ ጻፉና አስተላልፉ። አምላካችን ይህን ታምር ሰርቷል፣ እኔም ማወራው በዝቷል።